ሰላም ሰላም ውድ የአዳነች ዩቱብ ቻናል ተከታታዮች ሰላም ናችሁ ወይ? እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይኸውላችሁ ዛሬ የት እንዳለው አያምርም? ኮድር ምንድን ነው የሚባለው? ማንጎ። ይኸው ማንጎ አያችሁ? ማንጎ ማንጎ ያምራላ። ማንጎ ልንበላ ነው። የላችሁ ኑ ማንጎ ላሳያችሁ። ማንጎ ላሳያችሁ። ቆይ ማንጎ 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 ይኸውላችሁ ማንጎ አያችሁ። ማንጎ ሲያምር ግን ትንሽ ጨልመዋል። ጨለማ ስለሆነ ብዙም አይታየም። እዩት፣ በጣም ነው የሚያምረው። ማንጎዎቹ ግን አልቀላም፣ ትንሽ ይቀራቸዋል። ትንሽ ጨልመዋል። ግን ያው እዚህ ጋር ብዙም አይታየም። ግን ማንጎ በጣም ነው የሚያምረው። ይኸውላችሁ ማሻላ በሉ። ማሻላ ማሻላ ተባረካላ። እና ይህን ይመስላል እላችኋለሁ። ውሃ እያጠጣን ነው ከእንትን ላይ ዛፍ ላይ ይኸው። ከዛ ደግሞ አበባም አለ። አበባ ማሳያችኋለሁ። ቆይ አበባ ላሳያችሁ። አበባ ላሳያችሁ። ክፍለ ሀገር እኮ ነው ያለነው እኛ። አያችሁ ድግባ ያለን ይመስላል። አሁን ይሄው ዶሮም እየጨሁላችሁ ነው። አላስገባሽም። እሺ እንዳፈሪ እንዳፈሪ። ይሄው አበባ ደግሞ ይሄው እያያችሁ ነው። ይሁት እንዴት እንደሚያምር። በዚህ በኩል ደግሞ ከለር አለ። ከለር የተለያየ ከለር አያችሁ። አበባ ለሚወድ ሰው ብቻ ነው የሚሰጠው። ፍቅረኛ ላለው ፍቅረኛ አላችሁ ያ ሼፍ ማን ነው የና አበባ የሚወስደው? እንዴት ያምራል! ይህን ይመስላል እንግዲህ አርብና ቅዳሜ እዚህ መተን እንደዚህ ዘና ዘና እንላለን ማለት ነው። አበባዎቹን አያችሁ? ይኸው በጣም ነው የሚያምሩት፣ በጣም ማለት ነው። አበባ ለሚፈልግ አበባ ነው እሰጣለሁ። ፍቅረኛ አላችሁ? የመዳም ቅመሞች ፍቅረኛ አላችሁ ወይ? እኔ ላገባ ነው በቃ። ይኸው አበባ ተሰጥቶኝ ያለው አገባ ነው። መግዲ ላገባ ነው። እኔ ላገባ ነው። መልካም ትዳር። እናንተ መልካም ትዳር በሉ እስቲ። ይኸው አበባ ተሰጥቶኛል። ላገባ ነው። እና ውድ የመዳም ቅመሞቼ እንዴት ናችሁ? እናንተ የት ነው የምታሳልፉት አርብና ቅዳሜ? በምን ሁኔታ? እኛ ደግሞ እንደዚህ ምተን እዚህ ነው የምናሳልፈው፣ እንደዚህ ማለት ነው። ይሄንን ቦታ እየመጣን እናሳልፋለን እላችኋለሁ። እናንተስ እንዴት ነው የምታሳልፉት? ምን ይመስላል አርብና ቅዳሜ? እናንተ ጋር ምን ይመስላል? እኛ ጋር ይሄን ይመስላል እላችኋለሁኝ። ያምራል 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 ያምራል። አላየኝ። እዛ ቢሆን ነው የሚያየኝ። እዚህ
መጥቼ ዝም እንዳልኩ ነው የመጣው። ያምራል። መዝራአ ላይ ነን ያለነው እኛ መዝራአ ማለት ነው። መዝራአ አበባ እየቆረጥን እና ደግሞ ፍቅረኛ ላላችሁ ለፍቅረኛችሁ እሰጣለሁ። ይሄንን ላኪ ካላችሁ ኦርደር አደርጋለሁ። እሺ አለኝ ላክልኝ ብላችሁ ኮሜንት ታስቀምጡልኝ። ሰምታችኋል። እንዳትገቢ አንቺ ትገቢያለሽ። አትገቢም ቪዲዮ ላይ ወይኔ እንትን አንቺ አራመል ምን አቀላታለሁ። ኧረ ጌታ እየመሸ ነው። በቃ አሁን መሽቷል። እየጨለመ ነው ደግሞ ግን ቢጨልምም እዚህ ጋር አበባዎቹ በጣም ነው የሚያምሩት። ፍቅረኛ እዚህ ቢኖረኝ ወስጄ ነበር የምሰጠው። የመዳም ቅመሞች እናንተ ፍቅረኛ አላችሁ ወይ? ፍቅረኛችሁስ እንዴት ነው? ምን ላይ ናችሁ? የምን አላማ እያወራችሁ ነው? ወይ ዝም ብላችሁ ነው የምታወሩት? ስለዚህ ፍቅረኛ ካላችሁ ማለት ነው ቁም ነገር አውሩበት። ዝም ብላችሁ አታውሩ። እና ደግሞ ብር ላክ የሚለውን ወንዶችን እንዳታወሩ። ብር የሚሉት ነገር ብራችሁ ሲያልቅ ትቷችሁ የሚሄድ ነው። እሺ ብር የማይጠይቁት ደግሞ አላማ ያለው ነገር የሚያወሩት ደግሞ ለእናንተ የሚሆኑ ናቸው ማለት ነው። ስለዚህ እውነተኛ የሆነውን ሰው እግዚአብሔር ይስጣችሁ እላችኋለሁ። ይስጠን ለሁላችንም እና ስራችሁ ላይ ምን እዛ የት ልቀመጥ? እስቲ ያነቆይ ማፊ አቃድ መካን كل مكان رمل እኔ كل مكان አያችሁ። መዝራ ዶሮ ራሱ አለ እኮ እዚህ። ዶሮ ላሳያችሁ እንዴ? ዶሮ ማለት ዶሮ ዶሮም ነቀይ ኩኩ ያው እዛ ጋር ባልና ሚስት ናቸው። ሁለት ብቻ ነው ያለው። ሌሎቹ